ዛሬ በአራት የተለያዩ ቀለማት ብቻ የሚታወቁ አራት ሚስጥራዊ ክፍሎችን እንሰራለን። ከዚህ በፊት ብዙ ሚስጥራዊ ክፍሎችን ሰርተናል። ነገር ግን በዚህ ጊዜ እያንዳንዱን ክፍል በአንድ ቀለም ብቻ በመገደብ ራሳችንን መፈተን ፈለግን። እነዚህ ክፍሎችን በእውነት ማግኘት የማይቻል ነው። በራሳችንን በጣም እንተማመናለን። ስለዚህ ሚስጥራዊ ክፍሎችን በመፈለግ አንጋፋ የሆነችውን ሳሊሽ ማተርንና አባቷን በአንድ ሰዓት ውስጥ አራቱንም ክፍሎች እንዲፈልጉ ተገዳድረናቸዋል። ካሸነፈች ደግሞ ዩቲዩብ ቻናላችንን ሙሉ በሙሉ ለአንድ ሳምንት ትቆጣጠራለች። እነሱ ከመምጣታቸው በፊት አንድ ሰዓት ብቻ ነው ያለን። ሂዱ። እሺ፣ ሁሉም ሰው በራሱ ቀለም ሚስጥራዊ ክፍል መገንባት አለበት። የኔ ደግሞ ሰማያዊ ነው። ቆይ ይህ ሶፋ በጣም ምርጥ ነው። ትራሶቹን አንስቼ ከስሩ ያለውን ቦታ ለሚስጥራዊ ክፍል ልጠቀምበት እችላለሁ። እስኪዩት። አረ ይሄ በጣም ትንሽ ነው። ምናልባት ከ5 ዓመት በፊት ቢሆን እገባበት ነበር። ሌላ ቦታ እስቲ ልፈልግ። ታነርና አላም ፍለጋቸውን በውጪ ጀምረዋል። በጣም አሪፍ ነው። ቀይ። እሺ፣ ሚስጥራዊ ክፍሌን በእነዚህ ቀይ የድማሚት በርሜሎች ውስጥ መገንባት እችላለሁ። ለነዚህ ፈንጂዎች ቅርብ መሆን የምፈልግበት ምንም ምክንያት የለም። ታነር፣ በእነዚህ ውስጥ አትገባም? የኔ ቀለም ግራጫ ስለሆነ በጣም ከባድ ነው። ስለዚህ በጣም ብልህ መሆን አለብኝ። ቆይ ሳጥን፣ ይህንን ግድግዳ ላይ አስጠግቼ ብቀዳውና እንደ ሚስጥራዊ መግቢያ ብጠቀምበትስ? እሺ፣ እገዛ ፈልጋለሁ። ታነር፣ ልትረዳኝ ትችላለህ? እባክህን ፍጠን። መጣውልህ። ለምን ዞር አትመጣም? ጊዜ እያለቀብን ነው። ግፋው። አንሳው። አመሰግናለሁ ታነር። አውቃለሁ በባዶ ቦታ ላይ ሳጥን ማስቀመጥ በጣም ግልጽ ነው። ሳሊሽ ሚስጥራዊ ክፍሎችን በመገንባትና በመፈለግ ኤክስፐርት ስለሆነች ከዚህ የተሻለ መስራት አለብን። እንሂድ። እንደ ድል ሆኖ የተለያዩ ቀለም ያላቸው ክፍሎች አሉን። ለቀይ፣ ለቢጫና ለአረንጓዴ ክፍሎች አሉን። እነዚህ 2 ፍራሾች አሉ። ስለዚህ ከስር ያለውን ፍራሽ ቀድጄ ሚስጥራዊ ክፍል እዚህ መስራት እችላለሁ። ከዚያም በላዩ ላይ በሌላኛው ፍራሽ እሸፍነዋለሁ። እዚህ ውስጥ መተንፈስ ትችላለህ? አይ፣ እዚህ ውስጥ አየር የለም። መቆየት አልችልም። ፍለጋችንን እንቀጥል። በዚህ መሃል ሳሊሽና አባቷ ሱቅ ደርሰዋል። እሺ፣ ሱቅ ደርሰናል። ሚስጥራዊ ክፍሎችን እንድናገኝ የሚረዱ መሳሪያዎችን እንገዛለን። እሺ አባዬ፣ መጀመሪያ ግን የቤዝቦል መምቻ ያስፈልገናል። ለምን? ግድግዳዎቹን ማፍረስ ስለምንፈልግ። ግድግዳዎችን ታፈርሻለሽ? ይሄንን ወድጄዋለሁ። ሮዝ ይላል። እስኪ ልሞክረው። ምንድነው? ኧረ ተይ አቁም። እኔ ልሞክረው። ለቤትና ቆየው። በታርጌት ውስጥ ይሄንን ማድረግ አትችይም። እሺ ይሆንልህ። ወደ ቤት ስመለስ ለሰማያዊ ሚስጥራዊ ክፍሌ የሚሆን የሚገርም ቦታ አገኘው። እብደት ሊመስል ይችላል፣ ግን የሚስጥራዊ ክፍሌን በገንዳው ውስጥ በገነባው ሰማያዊ ነው፣ ደግሞም ከውሃው ስር ይደበቃል። ይሄ በጣም ፍጹም ነው። መሳሪያዎቼን ይዤ ወደ ስራ እገባለሁ። እኔ 2 እርምጃ ወደፊት ስሄድ አላን ግን ግራጫ ቀለም ያለውን ነገር ለማግኘት እየተቸገረ ነበረ። አምላኬ! ፍሪጅ! እሱም ግራጫ ነው። ፍሪጁን አንቀሳቅሼ ከጀርባ ሚስጥራዊ ክፍል ብገነባና በኪችን ካቢኔቶች ብሸፍነውሳ። ወደ ስራ እንግባ። ዛክ፣ ልትረዳኝ ትችላለህ? መጣው። እሺ፣ 1 2 3 ብለን እንጎትተዋለን። 1 2 3 ጎትት። ይህ ፍሪጅ ጨርሶ አይንቀሳቀስም። ፍለጋዬን እቀጥላለሁ። በውጪ ለሚስጥራዊ ክፍል የሚሆን ቦታ የማግኘት እድሌ ሰፊ ነው። እዩ፣ ይህ ሁሉ ቦታ አረንጓዴ ነው። ስለዚህ ሚስጥራዊ ክፍሌን እዚህ መገንባት እችላለሁ። እቅዴ ሳሩ ላይ ትልቅ ጉድጓድ መቆፈርና ሚስጥራዊ ክፍሎችን ከስር ሰርቶ በሚስጥራዊ በር መሸፈን ነው። ወደ ስራ እንግባ። ይህ ግን በጣም ረጅም ጊዜ እየወሰደብኝ ነው። አዲስ ቦታ እንፈልግ። እኔ ቀድሞውኑ ሚስጥራዊ ክፍሌን መገንባት ጀምሬያለሁ። የሚያስፈልጉኝን ቁሳቁሶች ሁሉ እዚህ አሉኝ። እቅዴ መዋኛ ገንዳውን ወለል ትንሽ ሰፋ ማድረግ፣ በዚያም ተጨማሪ ቦታ ላይ ክፍሌን መገንባትና የክፍሉን ውጫዊ ገጽታ ከገንዳው ሰማያዊ ወለሎች ጋር ማመሳሰል ነው። ወደ ስራ እንግባ። እኔ ፈጣን እድገት እያሳዩ ቢሆንም ሌሎቹ ግን ሚስጥራዊ ክፍላቸውን የት እንደሚሰሩ እንኳን ገና ግራ ገብቷቸዋል። አንድ ነገር ትዝ አለኝ። ጣሪያው ግራጫ ነው። የሚያስፈልገኝ መሰላል ብቻ ነው። እሺ፣ በዋናው መኝታ ቤት ውስጥ ሰገነት እንዳለ አውቃለሁ። ደግሞ ምንድነው እዚህ የተጸዳዳች የሚመስለው? ምርጥ! መሰላሉን አገኘው። መፍጠን አለብኝ፣ ጊዜ እያለቀብን ነው። አምላኬ! እዚህ ሰገነት ላይ ሰፊ ቦታ አለ። ቆይ፣ ያ ቀይ ነው። ምርጥ! ይኸውና መሰላሉ። ቆይ መሰላሉ ቅድም እዚህ ጋር አልነበረም እንዴ? መሰላሉ የት ሄደ? እርዱኝ! እሺ፣ እስኪ ጣሪያው ላይ ሚስጥራዊ ክፍል መገንባት እንደምችልኝ። ወይኔ ምንድን ነው እንዴ? እርዱኝ እባካችሁ። ምን? ጣሪያው ቀይ ነው። ሌላ ቦታ መፈለግ አለብኝ። አንድ ሰው እባካችሁ እርዱኝ።
ታነር ራሱን በራሱ መርዳት ያለበት ይመስላል። ለማንኛውም ወደ ሱቁ ስንመለስ ሳሊሽና አባቷ ለፍለጋ በደንብ እየተዘጋጁ ነው። አባዬ ነገር ያስፈልጋል። ተዘጋጀ? ይሄን ነገር ተመልከት። አላሰብክበትም ነበር አይደል? ለሽማግሌ ሰው ይሄንን ተመልከት። ኤዲቲንግ ላይ ትንሽ ጡንቻ ብትጨምርበትስ? አመሰግናለሁ። እኔም እኮ ማድረግ እችላለሁ። አይ በእነዚህ ነገሮች አቺም መጥፎ አይደለም፣ የኔን ያህል ባይሆንም። ነገር ግን ሳሊሽና አባቷ የታነር ጡንቻዎችን መቋቋም ይችላሉ። መፍጠን አለብኝ፣ ጊዜ እያለቀ ነው። ታነር ትልቅ ሰውነቱን ለመሸከም ትልቅ ጡንቻ ቢኖረውም ብዙ ጊዜ ግን አባክኗል። መፍጠን አለብኝ። ሁሉ ነገር ሰማያዊ ነው። ቆይ ምድጃውን ቀድጄ ከጀርባው ያለውን ቦታ ለሚስጥራዊ ክፍል ብጠቀምበትስ? ቆይ ታነር ምን እያደረግክ ነው? ከምድጃው ጀርባ ሚስጥራዊ ክፍሌን እየገነባው ነው። አዎ ግን እሳቱ ብርቱካናማ ነው። አንተ ደግሞ ቀይ ነህ። ሌላ ቦታ ፈልግ። እዚህ ታነር ሌላ ቦታ ፈለገ። ወይኔ አምላኬ! አዎ ይሄ መኪና ምርጥ ነው። ወደ ስራ እንግባ። ቆይ ታነር አቁም! በመኪና ላይ ምን እያደረክ ነው? መኪናው እኮ ቀይ ነው፣ እኔም ቀይ ነኝ። ስለዚህ እዚህ ውስጥ ነው ክፍሌን የምሰራው። ሰው ይሄ መኪና እኮ $1 ሚሊዮን ያወጣል። ይህን ስጠኝ፣ ሌላ ቦታ ፈልግ። ምን ነው በሞትክ እንዴ? ከታነር በተቃራኒ ዛክ ሚስጥራዊ ክፍሉን የት እንደሚሰራ እድገት እያሳየ ነው። ቆይ ዛፍ ላይ ሚስጥራዊ ቤት መገንባት እንችላለን። ማድረግ ያለብኝ እኔ የምገነባውን ትልቅ ሳጥን ሰርቼ በአርቲፊሻል ቅጠሎች በመሸፈንና ዛፍ ውስጥ ማስቀመጥ ነው። እንሂድ። በዚህ መሃል የእኔ ከውሃው ስር የሚሆን ሚስጥራዊ ክፍል ግንባታ ሊጠናቀቅ ነው። ውሃ ውስጥ ሰውን የምጠቀምበት ክፍል ይሄ ነው። አሁን የቀረኝ እነዚህን ወለሎች ከግድግዳው ጋር ማመሳሰል ብቻ ነው። ቤት ውስጥ ደግሞ ታነር በነገሮች መበሳጨት ጀምሯል። ኧረ ተው፣ እዚህ ጀርባ የሆነ ነገር መኖር አለበት። ማንኳኳት እችላለሁ። ቆይ እዚህ ጀርባ ሚስጥራዊ ክፍል አለ እንዴ? አዎ ልክ ነኝ። ጉድጓዱን ማፍረስ ብቻ ነው ያለብኝ። ታነር ምን ገሃነም እያደረግክ ነው እንዴ? ግድግዳህን እየሰበርኩ እኮ ነው፣ ግን አልጠየከኝም። ምን አይነት ነገር ነው? ወይኔ እንዴ! ቆይ ምንድነው እዚህ ውስጥ ያለው? ሌላ ግድግዳ ነው እንደሚታየኝ። ቆይ የተሻለ ነገር ማፍረሻ ያስፈልገኛል መሰለኝ። እንዴ ምንድነው የምሰማው ድምጽ? ታነር ምን እያደረክ ነው? ግድግዳውን እያፈረስኩኝ ነው። እንዴ ሌላ ግድግዳ አለ መሰለኝ፣ መፈለግ አለብን። ወይኔ ጊዜው በጣም እያለቀ ነው። አላለ ሁሉም ሰዎች ሲረዳ ስለቆየ የራሱን ክፍል ገና ያልጀመረ ብቸኛ ሰው ነው። እሺ የክፍሌን ወለሎች ለጥፌ ጨርሻለሁ። አሁን የቀረኝ ደግሞ ገንዳው ነው። ገንዳው ውስጥ መጣል ብቻ ነው። ሰዎች እርዱኝ፣ እዩኝ። አይገርምም? ጊዜው እያለቀ ስለሆነ ሁላችሁም ወደ ሚስጥራዊ ክፍሎቻችሁ ሄዳችሁ ግንባታችሁን መጨረስ አለባችሁ። ነገር ግን ስራ ከመጀመራችሁ በፊት አንዳንድ ቁሳቁሶችን መግዛት ነበረብን። ይኸውላችሁ ክሬዲት እንኩ። ወደ ሱቅ ሂዱና በየቀለማችን የሚሆኑ ማንኛውም ነገሮች ግዙ። አሌክስ የራሱን ክፍል ለመጨረስ እቤት ይቆያል። እኔ ደግሞ የራሴን ፍለጋ እቀጥላለሁ። ታነርና ዛ ግዢ ለመፈጸም ተጣደፉ። ሚስጥራዊ የዛፍ ቤት ለመስራት የኔን ክብደት ሊሸከም የሚችል ጠንካራ እንጨት በእርግጥም ያስፈልገኛል። ይህም አንተን አይሸክምም። እኔ ደግሞ የሚስጥራዊ ክፍሌን መግቢያ ለመሸፈን የሚያስፈልገኝን ወረቀት እገዛለሁ። አረ ከበደኝ፣ አግዙኝ። ቤት ውስጥ አላን ተስፋ መቁረጥ ጀምሯል። በእውነቱ ለሁሉም ቀለማት የሚሆን ክፍል አለ ከኔ ግራጫ በስተቀር። ቆይ አንድ ደቂቃ፣ ግራጫ ማለት የጥቁርና የነጭ ድብልቅ ነው። ውሻዬ ደግሞ ጥቁርና ነጭ ነጠብጣቦች አሉት። የሚስጥራዊ ክፍሌ ከውሻዬ ምን እያደረግኩ ነው? በእውነት ተስፋ እየቆረጥኩ ነው። በዚህ መሃል ታነርና ዛክ ከሆምዴፕ ወጥተው ለተጨማሪ ቁሳቁስ ወደ ታርጌት ሄዱ። እስኪ አማራጮቹን እዩ። ያለ መክሰስ ሚስጥራዊ ክፍል ሊሆን አይችልም። ታነር ከነዚህ ሁሉ መክሰስ አያስፈልግም። ታነር ሰላም እባክህ አቁም። ይቅርታ አመሰግናለሁ። በታርጌት ሰራተኛዋ ከመጮፍ ባለፈ ጊዜው በጥሩ ሁኔታ እየሄደ ነበር። ነገር ግን ታነርና ዛክ ሳሊሽና አባቷ ካሉበት ታርጌት ውስጥ መሆናቸውን አወቁ። ትልቁ ችግር ገጥሞናል። ጆርዳን እና ሳሊሽ ከዚህ ናቸው። ካዩን ምን አይነት ቀለም እንደምንፈልግ ያውቃሉ። ከዚህም በስተቀር መውጣት አለብን። ታነርና ዛ ከታርጌቱ ወደ ቤት ሲፈተለኩ እኔ የሟኛ ልብሴን ለብሻለሁ። እሺ ከውሃው በታች የሚስጥራዊ ክፍል ውስጣዊ ክፍል ምን እንደሚመስል እያየሁ ነው። ወይኔ ሲገርም፣ በጣም ደስ ይላል። እነዚህ ውስጥ ብዙ ነገሮችን መያዝ እችላለሁ። አሁን የቀረኝ የውስጥ ማስጌጫዎችን ማስዋብ ብቻ ነው። እንደ ድል ሆኖ ልጆቹ ከሱቅ ተመልሰዋል። ነገር ግን መፍጠር አለብን፣ ምክንያቱም ሳሊሽና አባቷ ከ20 ደቂቃ በኋላ እዚህ ይደርሳሉ። በእኔ ቀለም ብዙ ነገሮችን አምጥቻለሁ። ክፍሌ በፍጥነት ማስጌጥ አለብኝ። በመጀመሪያ ግን ውስጡን መገንባት እንድችል ግድግዳውን
ቀድጄ መጨረስ አለብኝ። እዚህ ውስጥ ያለው ሰፊ ቦታ ነው፣ ተመልከቱ። እቺ በኩል ጥንቃቄ የቴክኒክ ችግሮችን እያጋጠመኝ ነው። ከውሃው በታች ያለው ክፍሌን ለማስጌጥ የሚያስፈልጉኝ ነገሮች ሁሉን እዚህ አሉ። በተጨማሪም ውሃ የማገኝባቸው አልባሳትን ገዝቻለሁ። በጣም ደስ ይላል። ዛክ የክፍሌን ዋና ነጥብ ከዛፉ ጋር ማመሳሰሉ ነው። ስለዚህ እውነተኛ እንዲመስል በቅርንጫፎቹና በአርቲፊሻል ቅጠሎቹን እሸፍናቸዋለሁ። ፍጹም አታገኘኝም። ጊዜያችሁን አታባክኑ እሺ። ሳሊሽና አባቷ ግዢ ሊጨርሱ ነው። እነሱ እስካላገኟቸው ድረስ አላቁም። ምናልባት እንቅልፍ ሊያስፈልገኝ ስለሚችል የመኝታ ከረጢት እገዛለሁ። እኔ ደግሞ ወንበር እፈልጋለሁ። እነዚህን ማንሳት እንኳን አልችልም። እችላለሁ። አይ እንዴት ነው? እሺ እነሱን ለማግኘት የሚያስፈልገው ነገር ሁሉ ያለኝ ይመስለኛል። ሳሊሽና አባቷ ለመድረስ 15 ደቂቃ ብቻ ነው የቀራቸው። አለንግ ግን ክፍሉን አላገኝም። እስካሁን ክፍሉን ያላገኙት እኔ ብቻ ነኝ። እነሱ ደግሞ እየመጡ ነው። ቆይ ይህንን ድምፅ ሰማሁት። ባዶ ነው። ድምፅ አለው። ክፍሌን ከደረጃው ስር መገንባት እችላለሁ። ደግሞ ግራጫ ነው። ስለዚህ ደረጃውን ቀዶ ወደ ስር ገባ። እውነተኛው ሰዓት አሁን ነው። 3 2 1 ወይኔ አምላኬ! እዚህ ውስጥ ካሰብኩት በላይ ሰፊ ቦታ አለ። ግንባታውን ስጨርስ ምን ሊመስል እንደሚችል አስቡት። ነገር ግን ሌሎች ግንባታቸውን ጨርሰው ስለነበር አላን በፍጥነት መድረስ ነበረበት። መብራቶቹን ገጥሜ ጨረስኩ። እስቲ እዩት እንዴት ደስ እንደሚል። እሺ በፍጥነት የመጨረሻዎቹን ማስጌጫዎች ጨረስን። ግን መፍጠን አለብን፣ ምክንያቱም ሳሊሽና አባቷ ለመድረስ 10 ደቂቃ ብቻ ነው የቀራቸው። ሚስጥራዊ ክፍሌን አስጌጬ ጨረስኩ። በእውነት በጣም ነው የኮራሁት። እዚህ ጋር ቲቪ አለ፣ ግራጫ ስዕል፣ የዲኮር ኳስ፣ አፕል ቪው ፕሮ እና የስታር ዋር ኤሊሜንት አለ። በመጨረሻም አንድ ግራጫ አነስተኛ አሳማ። ኧረ ክፍሌን እያፈራረሰው ነው። አይሆንም፣ መውጣት አለብን። አሁን ይህን ሁሉ ማጽዳት ይኖርብኛል። ወደ ሚስጥራዊ የዛፍ ላይ ቤቴ እንኳን በሰላም መጣችሁ። የማይክራፍት ፍሪጅ ቤብ ዮዳና ኮኮሜሎን አለኝ። እስኪ ንግባ። ይህ ክፍል ለውድድር ዝግጁ ነው። ሳሊሽና አባቷ ለመድረስ 7 ደቂቃ ብቻ ነው የቀራቸው። ዛሬ እነዚህ ልጆች ያበቃላቸዋል። የማናገኝበት ምንም ምክንያት የለም። አዎ ቻናላችንን ከተቆጣጠር ነው መጀመሪያ የምናደርገው ነገር ጸጉራቸውን በምላጭ ማስላጨት ነው። በእርግጥ እሺ፣ አሁን ደግሞ የኔን ሰማያዊ ክፍል እኔ ከውሃው በታች ያለው ክፍሌን አስግጬ ጨርሻለሁ። ፈጣን ጉብኝት ላደርግላችሁ። ሰማያዊ የውድድር መኪና አለኝ። አሰልቺ ሲሆንብኝ የምጫወትበት የቤዝቦል መምቻ፣ አዲስ ውሃ የማይገባው ቲቪ ከምወደው ፊልም ጋር እና ደግሞ ሲጠማኝ የምጠጣው ሰማያዊ መጠጥ። በስተመጨረሻም የኔን ክፍል ቀይ ሚስጥራዊ ክፍሌን ጨርሻለሁ። ብዙ መክሰስ፣ ምቹ ወንበር እና ቲቪ አለኝ። ግን አንድ ትልቅ ችግር እንዳለ ተረዳው። ስዕሉ በተወሰነ አቅጣጫ ካየኋቸው ብርሃን ሲያሳልፉ ይታየኛል። ስዕሉ ከተነሳ ደግሞ ወደ ሌላ ክፍል የሚወስደው ትልቁ ጉድጓድ ይታይብኛል። ስለዚህ ጉድጓዶቹን በቀይ የግድግዳ ወረቀት እሸፍናቸዋለሁ። አሁን እዚህ ውስጥ ተዘግቶብኛል። ጉብኝቶቹን ስለጨረስን አሁን ማጥመጃዎችን ማዘጋጀት አለብን። ከ5 ደቂቃ ባነሰ ጊዜ ውስጥ እዚህ ይደርሳሉ። ስለዚህ ጊዜያቸውን ለማባከን ወጥመዶቻቸውን እናዘጋጃለን። ከእያንዳንዱ ስዕል ጀርባ መብራት አደረግን። በዚህ ደግሞ ከጀርባው ሌላ ክፍል ያለ ይመስላችኋል። ሶፋውና ፍሪጁ ስር ደግሞ እንዲሁ አደረግን። በተጨማሪም ሌላ ቦታ የሰራን መስሏቸው እንዲታለሉ 4 ተጨማሪ ክፍሎችን ሰርተናል። በእንግዳ ማረፊያው ደግሞ ድንገተኛ ነገር አዘጋጅተናል። ማጥመጃዎቹ ተጠናቀዋል፣ ግን አንዳንዶቻችን ችግር ገጠመን። ቆይ 1 ሰከንድ ሙሉ ውሃ ውስጥ መቆየት አልችልም። አየር መያዝ የምችለው ለ1 ደቂቃ ብቻ ነው። አንድ መፍትሄ መፈለግ አለብኝ። የኔ ክፍል በዚሁ ትልቅ ጉድጓድ ሚስጥራዊ ሊሆን አይችልም። ስለዚህ መግቢያዬን ለመሸፈን ደረጃዎቹን መልሼ የምገጥምበት መንገድ መፈለግ አለብኝ። እሺ ተመልከቱ፣ እዚህ ተንቀሳቃሽ የኦክሲጅን ታንኮች አገኘው። ውሃ ውስጥ ለመተንፈስ እጠቀምበታለሁ። የመጨረሻው ደረጃ ምንጣፎቹን መልሶ ማያያዝ ነው። ይህንን ክፍል በፍጹም ሊያገኙት አይችሉም። ትንሽ ቀድመን ደርሰናል። እስኪ ሄደን እናስደንግጣቸው። ሰዎች ደርሰዋል። ፍጠኑ ፍጠኑ ፍጠኑ! ቶሎ በሉ ቶሎ በሉ! ምንም ይሁን 4ቱንም ክፍሎች እናገኛቸዋለን። ቶሎ በሉ፣ ተከተሉኝ። ተጠንቀቅ። እሺ ፍጠን አሌክስ። አሁን የስቶክ ቲዩንስ ቤት ደርሰናል። ምንም ይሁን ምን 4ቱንም ክፍሎች እናገኛቸዋለን። ዝግጁ ነሽ? አዎ አሌክስ፣ እነዚህን ቅርንጫፎች ከዛፉ ቤቴ ፊት ለፊት እንድታደርግልኝ እርዳኝ እስቲ። እንዴ ልታስይዘኝ ነው እንዴ? ሳሊሽና አባቷ አንዴ ቤት ውስጥ ከገቡ እኛን ለመፈለግ ልክ 1 ሰዓት ብቻ ይኖራቸዋል። እሺ ዝግጁ ነሽ? እናድርገው? አዎ እናድርገው።
ኤፍቢአይንን በሩን ክፈቱ። እስኪ እንፈልግ። እሺ እዚህ ጋር አያያያይ ቆይ አንዴ ነኝ። እዚህ ጋር አደጋ ውስጥ ነን፣ ሊያገኙን ይችላሉ። እሺ የሉም። አባዬ እዚህ ጋር የሉም። በአንድ ደቂቃ የት ናችሁ? አባዬ ካላገኘሃቸው ልሰብረው ነው። እኛ ነሽ ታደርጊዋለሽ? አዎ። አረ ቀስ እያልሽ ግድግዳው እንዴ! አረ ደረማምሽው እንዴ! ምንድን ነው? አዎ ደረምሰዋለሁ። እቺ ልጅ ሁሉንም ነገር እያፈረሰች ነው ማለት ነው። አዎ ሁሉንም ነገር መሰባበር ትችላለች ብለን ነበር። አዎ ክፈችው፣ ወደ ኋላ ሳብ። አዎ ግቢ እዚህ ውስጥ። አባዬ ይሄ ክፍል አይደለም፣ አታለሉን። ሲመስለኝ ወጥመዳችን ውስጥ ገብታለች። እሺ ፍለጋችንን እንቀጥል፣ ጊዜ የለንም። የለም ስብን ፈርቻለሁ። ምናልባት ከደረጃዎቹ ስር ክፍሎች እንዳሉ አውቄያለሁ። እያንዳንዱን በጥንቃቄ ቼክ አድርጊ። እሺ ደረጃዎቹ ጋር አልሰሩም ይሆናል። አይ ሰርተዋል። የትኛውን ቀለም እንፈልግ? እስቲ ቢጫውን እንሞክረው። እሺ ትክክል፣ አዎ እሱን እንሞክር። በጣም ደስ የሚል ከለር ነው። ሲጨንቅ አባዬ እዚህ ጋር ቢሆን ትንሽ ነው የተረፍነው። ቺፕስ ለምንድን ነው እዚህ ጋር የተቀመጠው? ቺፕስ አገኘችው? እስቲ ሊያው እንዴ! ምንድን ነው ይሄ ነገር? በጣም ተደብቀዋል ማለት ነው አባዬ። ኦ ተጠግተውኛል ማለት ነው። በጣም ብዙ ቀለማቶች አሉ። የትኛውን እንሞክረው? ቢጫውን እንሞክረው። ዋው! እሺ አባዬ ይሄ እንደ ሚስጥራዊ ክፍል አይቆጠርም? አይ ሚስጥራዊ ክፍል ለመባል ሚስጥራዊ መግቢያ ሊኖረው ይገባል። ወይኔ ሲገርም! ይሄ ደስ የሚል ቫይቭ ነው። ይሄ ቫይቭ አይደለም፣ ጊዜ እያባከንን ነው። ይሄ ነገር የሚበቃኝ አይመስለኝም። ከላይ ደግሞ ባረግ። እነዚህ ሰዎች ግራ ተጋብተዋል። በአንድ ቪዲዮ ላይ ቁም ሳጥኖች ውስጥ ሚስጥራዊ ክፍል ሰርተው ነበር። ስለዚህ እኔ ቁም ሳጥኖቹን ቼክ አደርጋለሁ። እርግጠኛ ነህ? ተራ ቁም ሳጥን እኮ ነው የሚመስሉት። ሚስጥራዊ ክፍል በመስራት ምን ያህል ጎበዝ እንደሆኑ ታውቂያለሽ። ልክ እንደ እውነተኛ ክፍል ነው የሚያደርጉት። አባዬ ይሄ ሚስጥራዊ ክፍል አይደለም፣ የሰሩት ነገር አይደለም። ተሳስተሃል። እየተበሳጩ ይመስላል። አሁን ወደ ውጭ እየወጡ ነው ማለት ነው። በደረጃ ወረታች እየወረዱ ነው። ተሳስተሻል። ወደ ኋላ መመለስ አለብን። አባዬ አብደሃል። እንደዚህ ውስጥ መራመድ አልችልም። እነዚህ ሰዎች እየተጣሉ ነው። ጊዜ መግደል የለብንም አባዬ፣ እባክህን እንውጣ። ለምንድን ነው የምንወጣው? ውጣ እያልኩ እኮ ነው ያለሁት አባዬ። ለምን አሰማኝም? ቀጥሎ ያሉትን እያንዳንዱን ቦታዎች ማወቅ እፈልጋለሁ። አዎ እዚህ ውጭ ያሉ ይመስለኛል። ቆይ ቆይ ወደዚያ እንጠጋ። የተደበቀ ክፍል የለም። በዲማሚቶቹ ማጥመጃ ተታለዋል። ጨዋታው በእጃችን። ተደብቀው የትም ሊቀሩ አይችሉም። አባዬ መፍጠን አለብን። አንተ መፈለግ ቀጥል። እኔ ይህንን ጫማ ላውልቀው መሰለኝ። አዎ ደግሞ እዛ ውስጥ የሆነ ነገር ያለ ይመስለኛል። አዎ እዚህ ውስጥማ መኖር አለበት። ምን? አሳማየሁ ልመለስ። አባዬ አሳማዎቹ ይናከሳሉ እንዴ? አዎ ሊሆን ይችላል። ወይኔ አዎ አስወጣሁት። ምንድን ነው የተፈጠረው? ስትሄድ ታየዋለህ። ቀጥል። ይኸውልሽ እኔ ወደዚህ ውስጥ አልገባም። ትፈሪያለሽ? አዎ። ወይኔ እዚህ ውስጥ የሆነ ነገር ሊኖር ይችላል ምናልባት። ቢሆንም ግን እኔ በጭራሽ ወደዚህ ነገር ልገባ አልችልም። እዚህ ውስጥ የሆነ ነገር ሊኖር ይችላል። ከምንጣፉ ስር አንድ ነገር ልናገኝ እንችላለን ብዬ አስባለሁ። እስቲ ምንጣፉን አንስተን እንየው። የተሳሳተ ቦታ ነው የመጣ ነው መሰለኝ። ወይኔ ከዚህ ቤት እንውጣ እባክህን። በጣም ነው የሚሸተው፣ በጣም ነው የሚደብረው። ግን ምን ማድረግ እንችላለን? ይገርማል። አሳማዎቹ 5 ደቂቃዎችን አባክነውባቸዋል። እስካሁን አንዱንም ክፍል ግን አላገኙም። የቆሻሻ መጣያው? አዎ ምናልባት እኮ የቆሻሻ መጣያውን መግቢያ ሊሆን ይችላል። እስኪ እንየው። ወይኔ እዚህ ውስጥ ጉንዳን አለ። እዛው ሁኚ። ወይኔ እንዴ አባዬ፣ ጉንዳኖቹ እኮ ይበሉኛል። ውጥረቱ እየጨመረ ነው። አሌክስ እኮ በገንዳዎች ውስጥ ተኝቷል። ሌሎቹ ግን እዚህ ውስጥ የሉም። እንዴ ኧረ ጉንዳን! እንዴ ምንድን ነው ሁሉ ጉንዳን? እንዴ ሲያስጠላ! እንዴ ጉንዳን እንዳይበላኝ። እጄ ላይ ቆሻሻ። ወይኔ ኧረ ወይኔ፣ ይህ ጥሩ አይደለም። እንዴ እጅ ውስጥ ጉንዳን ገባ እንዴ? ኧረ የኦክሲጅን መጠን እየቀነሰ ነው። ባይ ወደ ውስጥ እንፍጠን፣ ፍጠኝ። እሺ አሁን ጥሩ ነው። ታንከሬን ደግሞ መቀየር አለብኝ። ሚስጥራዊ ክፍሎቹ ሊሰሩ የሚችሉባቸው ቦታዎች የተወሰኑ ናቸው። ቪዲዮቻቸውን አይቻሉ። አንድ ጊዜ ደግሞ ሶፋ ስር ሰርተው ነበር። እርግጠኛ ነኝ አሁንም ደግመውታል። ይሄ ቦታ ግልጽ ነው፣ ሁሉም ሰማያዊ። እስቲ ይህን ደግሞ ብቀይረው ይሻላል። ይሄ በጣም ጥሩ ነው። ወይኔ አባዬ ስማኝ፣ ይኸውልህ ወጥመድ ነው፣ እየቀለዱብን ነው። ይህም ሌላ ወጥመድ ሊሆን ይችላል። አሁን በጣም ጥሩ ይመስለኛል።
እዚህ አካባቢ እንፈልጋቸው። ተመልሰው ወደ ውጭ ወጡ ይመስለኛል። በእርግጠኝነት እዚህ ክፍል ሊኖሩ አረ ካልሲ የረጠበ እንዴ? አባዬ ምን? እዚህ ጋር የውሃ ፈሳሽ መስመሮች አለ። ቅድም አልነበረም። ደግሞም የኦክሲጅን ታንክ አለ። ለምንድነው ከዚህ ማሄዱት? አረ የረጠበ ነው። ይሄ ማለት አንድ ሰው እዚህ ገንዳ ውስጥ ተደብቋል ማለት ነው። ቀለሙስ ምን ሊሆን ይችላል? ገንዳው ሰማያዊ ስለሆነ ተረጉትም ቀለሙ ሰማያዊ ነው። እሺ ከኛ አንዱ ገብቶ ታዲያ መፈለግ አለበታ። አንተ ግባ። ምን ማድረግ አለብን? አይሆንም። አብቅቶልኛል። አይሆንም። ወይኔ አምላኬ፣ በጣም ቀዝቃዛ ነው። በጣም ታስቃለህ። መውጣት አለብኝ አሁኑኑ ፈጥኜ። አይሆንም። እዛው ሁን። ቆይ ይሄ ዝም ብሎ ጡብ ብቻ አይመስለኝም። አረ እስኪ ልንካው። ቆይ ሲገርም እንደ ወረቀት ለስላሳ ነው። ጡብ መስሎ አይሰማኝም። አባዬ ክፈተው። አይሆንም። እስኪ ሰምጬ ሊያው አገኘው። አባዬ እስቲ ፈልገው። ወንዳታ ያዝ ነው። የኔን ክፍል ምርጡ መሆን ነበረበት። የመደበቂያ ቦታው በጣም ቀላል ነበር። ጠረጴዛው ላይ ውሃ ትተህ ነበረ። በዛ ነው ያገኘነ። አንዱ ተያዘ፣ 3ቱ ቀሩ። እሺ እኔ ልብስ ልቀይር፣ በጣም በረደኝ። አንቺ ቀጥይ። አባዬ ትተኸኝ ልትሄድ ነው? ጊዜ እያለቀብን ነው። እሺ ሌሎቹ የት ናቸው? በፍጥነት ብትነግረኝ ይሻላል። ስለ መደበቂያ ቦታው ማውራት አትፈልጊም? አይ ሌሎቹን መፈለግ ነው የምፈልገው። እሺ ትረዳኛለህ ወይንስ መልሼ ገንዳ ውስጥ ልጣለህ? እንዳታረጊው። እሺ ነግሬ ነበር። አሁን ወደ ቀጣዩ እንሂድ። ወይኔ ይመችህ። መጀመሪያ የተገኘሁት እኔ መሆንን ማመን አልቻልኩም። ሳሊሽ ብታገኘውም ሌሎቹን ለማግኘት 30 ደቂቃ ብቻ ነው ያላት። ሰማያዊውን አግኝቼዋለሁ። አሁን ደግሞ አረንጓዴውን ቼክ አደርገዋለሁ። ነገሮችንም መስበር ጀምራለሁ። ምናልባትም ከተደበቁበት ሊወጡ ይችላሉ። እሺ ምን ልስበር? ራሴን እዚህ ውስጥ ስለዘጋሁት ጉድጓድ ውስጥ ከመግባቴ በፊት ሽንት ቤት መሄድ ነበረብኝ። አሁን ግን በጣም ተጨንቄያለሁ። ቆይ አልጋው ስር እንየው። ዋው! ለምንድን ነው ግን ሰው ያለ የሚመስለው? ያስፈራል። ቲቪውን እሰብረዋለሁ። ካልወጣ እሰብረዋለሁ። ይኸውልህ ቲቪውን እሰብረዋለሁ። 3 2 1 ብትወጣ ነው የሚሻልህ። አዎ ቲቪ የተሰበረ ይመስለኛል። እሺ ሌላ ክፍል እንይ። ደግሞ ቅድም ልወጣ ትንሽ ነበር የቀረኝ። አረንጓዴ ውስጥ ምንም የለም። እስኪ ደግሞ ሮዙ ክፍል ውስጥ እንይ። ዋው ይህ ክፍል በጣም ያምራል። ሮዝ ክፍሉን እያየች ይመስለኛል። ተስፋ አደርጋለሁ አላን ካዘጋጀው ወጥመድ ጋር ትጫወታለች። ያው ስር መብራት አለ። ምናልባትም የሆነ ነገር ማለትም ሊቻል ይችላል። አረ የቆሸሸ ካልሲ ብቻ ነው ያለው። አንድ ሰው እዚህ ጀርባ መኖር አለበት። ስንት ማጥመጃ ነው ያላቸው? እዚህ ነው እርግጠኛ ነኝ። ያማረውን ዲኮር እያየች እዛው ትቀራለች። እሺ ይሄ መሰላል ወደ ላይ ለመውጫ ይመስለኛል። አባዬ እርዳታ ያስፈልገኛል። መጥቻለሁ። በስተመጨረሻ አባዬ ለምንድን ያንኑ ልብስ የለበስከው? ይሄ የኔ ምርጫ ነው። እሺ እንደፈለክ መሰላሉን ያዘልኝ፣ ከዛ ወደ ላይ እወጣለሁ። መጨረሻ ላይ መውጫውን አገኘሽ? አባዬ የሆነ ነገር የሚያስፈራ ነገር አለ። እሺ ልውረድ። ፍጠኝ። በእርግጥ የተወሰነ ጊዜያቸውን እያባከኑ ይገኛሉ። ነገር ግን ሳሊሽ መፍጠን አለባት። ምክንያቱም የቀሯት 3 ክፍሎችን ለማግኘት 20 ደቂቃ ብቻ ነው ያላት። ለምንድን ነው ወደ ውጭ የምንወጣው? ጠብቀኝ። ቀለሞችን መፈለግ አለብን። መሬት ላይ አረንጓዴ አለ። ከዚህ ጋር አሌክስን አገኘነው። አሁን ደግሞ አረንጓዴ። ቆይ ዛፉን ተመለከትን፣ ቁጥቋጦዎችን አየን። ምን? እዚህ ውስጥ የሆነ ነገር አለ። አባዬ ምን? እዚህ ውስጥ የሆነ ነገር አለ። አረንጓዴ ነው። ልክ እንደ ክፍል ነው። እንዴት የሚከፈት! ዋው! አባዬ እዚህ ውስጥ መብራቶች አሉ። አርቲፊሻል ቅርንጫፍ ነው። እውነት ለመናገር ማጥመጃ ይመስላል። አይ ማጥመጃ አይደለም፣ ውሃማ አለ እዚህ ውስጥ። አዎ ሲገርም! አንተ እዚህ ውስጥ ለረጅም ጊዜ ነበርክ? ሁለቱ ተይዘዋል፣ ሁለቱ ቀሩን። ቆይ እኔ የቻናልሽ ትልቁ አድናቂ ነኝ። ስለዚህ ላግዝሽ። ሄደሽ ከጀርባ በኩል ቼክ አድርጊ። በእውነት? እሺ አመሰግናለሁ። ሳሊሽ ያላወቀችው ነገር ቢኖርም ዛሬ ማጥመጃችን ጋር እየላክናት መሆኑን ነው። ተመልከት ከዚህ ከፍታ።
እዚህ ሰው እንደሚኖር እርግጠኛ ነኝ። ቶሎ በይ፣ አሁን ምንም ጊዜ የለንም፣ ፍጠኝ። ምን? ሌላ ዲኮር ተዘጋጅቷል። ምን አይነት ነገር ነው? በጣም ነው ያስጠላኝ ይሄ ነገር። እንፍጠን። አንዳንድ ከለሮችን አግኝተናል። አሁን የቀሩን ከለሮች የተለያዩ ናቸው። ስለዚህ እነሱን ማግኘት አለብን። ሳሊሽና ጆርዳን ውጪ እያሉ ታነር ለ50 ሚሊዮን ሰብስክራይብ ባሉ ዝግጅት ላይ ነበረ። የልጆቹ ቻናል ቼክ አደረኩት። 50 ሚሊዮን ሊገቡ 7 ሰብስክራይብ ብቻ ነው የቀራቸው። እባካችሁ ሰብስክራይብ አድርጉ። የእነሱ ቻናል መቆጣጠር በጣም ነው የምፈልገው። ካገኘዋቸው መጀመሪያ ጸጉራቸውን ነው እንዲላጩ ማረገው። ሁለቱንም ቦታ ቼክ አደረግን። ጊዜ እያለቀብን ነው። አዎ ፎቅ ላይ ሄጄ ቼክ አደርጋለሁ። አይ እኔም አብሬሽ እመጣለሁ። እዚህ ጀርባ የሆነ ነገር መደበቁ አይቀርም። ሁሉንም ቼክ አድርገን መፈለግ አለብን። አሁን የት ነው ያሉት? የት ነው ያሉት? እንቀጥል። ምንድን ነው የሚሰማኝ? እዛ ነው ያለው። እስቲ ቆይ ላይ ወጥቼ ቼክ ላድርግ። አብሬሽ እመጣለሁኝ። ምናልባት ከጀርባ ተደብቀው ሊሆን ይችላል። ምናልባት እዚህ ውስጥ የሆነ መደበቂያ ይኖራል ብዬ ነበር። አዎ ልክ ነሽ። ወጥመድ ይሆን እንዴ? ሙቀቱን አልቻልኩትም። ወይኔ በጣም ደስ ይላል። በጣም ደስ ይላል። አገኘነው። በጣም ይሞቅ ነበር እኮ። አዎ ይሞቅ ነበር። አሁን ደግሞ ወደ ሽንት ቤት ቶሎ መሄድ አለብኝ። አዎ ትልቅ ስህተት ነው የሰራው። ይኸውልህ 3ቱ ተይዘዋል። እሺ አሁን አንድ ነው የቀረን። ግን ከማለቁ በፊት ሁሉም ቦታ ማየት አለብን። ሳሊሽ እስካሁን ያላገኘችው አላንን ብቻ ነው። ደግሞም ቀለሙ ግራጫ መሆኑን አታውቅም። አሁን እዚህ ጋር የሆነ ነገር ያለ ይመስለኛል። አባዬ ሶፋውን እያበላሸኸው ነው። ተስፋ ቆርጫለሁ። ጊዜ የለንም። እስኪ ቢጫውን ድጋሚ እንይ። ቢጫውን አይተነዋል። በጣም ተናድጃለሁ። እኔ በጣም ስለመረኝ ይህን ኮምፒውተር ሰብረዋለሁ። ኮምፒውተሩንማ መስበር የለብሽም። ያንን ነው እንደውም የምሰብረው። እንዴ መስበር የለብሽም አልኩሽ እኮ። አባዬ ስጠኝ። እሺ እንዴ ሰበርሽው፣ አደረግሽው። አዎ አልቻልኩም። ቤት ውስጥ ያሉትን ቦታዎች ሁሉንም ነገር ፈልገው ነበረ። አሁን 1 ደቂቃ ነው ያላቸው። እኔ ደግሞ የተሳሳተ መረጃ እየሰጠውኝ ጊዜያቸውን ነው የምጨርሰው። ፍንጭ ልስጣችሁ። ወደ ላይ ውጡ። እሺ ወደ ላይ። አይ በዛኛው በኩል አለን። በዚህ አባዬ አይሆንም። ወደ ላይ አንሄድም። ደረጃውን ተከትለን በዚህ በኩል ብንፈልግ ነው የሚሻለው። እዚህ አካባቢ እኮ ሊሆን ይችላል። አይሆንም። ብትሄዱ ነው የሚሻላችሁ። እባካችሁ ስሙኝ። እንዴ ለምን እዚህ ደረጃ ውስጥ አንሞክርም? እንደውም እዚህ ደረጃ ውስጥ እንፈልግ። አግዥኝ እስቲ። ቀና አድርጌ። አዎ ቆይ ምንድን ነው የማየው? ምንድን ነው እዚህ ውስጥ? ይኸውልሽ ወደ ታች መውረድ አለብኝ። ይሄማ በጣም ጥልቅ ነው። መውረድ የለብህም። እንዴ እንሂድ። ግድ የለሽም። እኔ ወደ ስር መግባት አለብኝ። እንዴ ስንት ደቂቃ ነው የቀረን? ስንት ደቂቃ ነው የቀረን? ግቢ። ወደ ውስጥ ገብተን ያለውን ነገር ማየት አለብን። አይሆንም አባዬ እባክህን፣ በጥንቃቄ ነው መውረድ ያለብን። እስቲ ሁሉም ቦታ ፈልጊ። ምን? ይኸውልሽ ይህ እንዳለ ዲኮር ብቻ ነው አባዬ። መውጣት አለብኝ። የት ነው ያለው? ደበቀው። እነሱ እንደሚፈልጉት ስላወቀ ሌላ መደበቂያ እየቦረቦረ ነበረ። እነሱም ደግሞ ደረጃውን ከፍተው ወደ እሱ መግባት ሲጀምሩ እሱ ደግሞ ሌላ መደበቂያ አዘጋጅቶ ሸፈነው። ምንድን ነው የማየው? እንዴ ሰዓት አልቋል። እየቀለድክ ነው? አይሆንም። ሰዓት ሊያልቅ አይችልም። አንተ እዚህ ውስጥ ለረጅም ሰዓት ተደብቀ ነበር። አዎ ግን አሁን ምንም ለውጥ አያመጣም። ስለዚህ በቃ የራሳችሁ ጉዳይ ነው። እዛው ተደበቅ እባክህ። እዛው በተመለስ። ቻው። ይህ እዚህ ውስጥ ተደብቆ ነበረ። ሰዓታችን አለቀ።